የወንጌል አርበኛ በአሁን ሰዓት ሁላችንም እንግዲህ በጦርነቱ ምክንያት ወደ ተጎዱ ወገኖቻችን ለማጽናናት ጉዞ እያደረግን ነው ያለነው። ጉዞ እያደረግን ባለንበት ሰዓት ላይ አንድ ቪዲዮ ተልኮልኛል። ይሄም ቪዲዮ ከፕሮቴስታንት ወገኖች የተላለፈ መልእክት ነው ይመስለኛል። ፓስተር ዘላለም ሐዋርያ ዘላለም የሚባል ሰው ነው። የመስቀል አደባባዩን ቦታ እንወርሳለንና ውጡ የሚል መልእክት አስተላልፏል። ስለዚህ ይሄ ጉዳይ ወደ ከፍተኛ ደረጃ እና ከፍተኛ እልቂት ትውልዱ ላይ ሊያመጣ የሚችል መሆኑን አውቃችሁ ካሁኑ ኦርቶዶክሳውያን በሙሉ ወደሚመለከተው ክፍልኛ እንጮሃለን። እናንተ ግን ይሄንን ጥሪ ያደረጋችሁ ቦታችንን የመውረስ ህጋዊ የኦርቶዶክስ ተዋህዶ ቤተክርስቲያን ቦታ ይዞታ ርስት መሆኑ እየታወቀ ይሄንን ቦታ እንወርሳለን ብለው ፕሮቴስታንት ፓስተሮች በአደባባይ ቅስቀሳና ይፋ ጀምረዋል። ስለዚህ እኛ ኦርቶዶክሳውያንም ዝም አንልም። ስለ ቤተክርስቲያናችን አፋችን ዘግተን አንቀመጥም። ደማችን መፍሰስ ካለበት ይፈሳል፣ መሞት ካለብን እንሞታለን። ይሄ ፈጽሞ ድፍረት ነው። ይሄ ማለት የቤተክርስቲያኒቷ ይዞታ ርስት መሆኑ እየታወቀ እዛ ቦታ ላይ የፈቀደው ክፍል ራሱ መጠየቅ መቻል አለበት። አላፊ አግዳሚው እየመጣ ዘፋኙም የሚዘፍንበት ሌላም ፖለቲከኛውም የተለያየ መልእክት የሚያስተላልፍበት ቦታ ነው። ይሄ ቦታ እየሆነ እየመጣ ነው። ነገር ግን መሆን ያለበት ነገር የእምዬ የኦርቶዶክስ ተዋህዶ ቤተክርስቲያን ይዞታና ርስት ብቻ ነው። እዚህ ቦታ ላይ ደግሞ አሁን ጊዜ አገኘው ተብሎ እድል አገኘው ተብሎ ማን ይነካኛል ተብሎ በንቀትና በትዕቢት ፕሮቴስታንቶች አጠቃላይ ውጡና የኦርቶዶክስን ቦታ እንውረስ ማለት እኛን የማጥፋት እቅድ በዓላማ እየተሰራ ነው። ስለዚህ ኦርቶዶክሳውያን ዝም ብለን የምንቀመጥበት ሰዓት አብቅቷል። ይሄ ማለት የኛ ይዞታ መሆኑ እየታወቀ ወተን እንውረስ ማለታቸው እኮ ዳር ያለውን ጦርነት ወደ መሃል እናምጣው እንደማለት ይቆጠራል። ስለዚህ ኦርቶዶክሳውያን በሙሉ ባስቸኳይ ይሄንን መልእክት ሼር አድርጉ። ቀጥሎ ምን ማድረግ እንዳለብን እንነጋገራለን። እስቲ ብፁዕ አባታችን ይሄን በዚህ ላይ ምን የሚሉትን እንሰማና እንመጣለን። ይሄ በተለይ አደገኝነት ነው፣ ወንጀል ነው፣ አመፅን ማነሳሳት እንደማለት ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የቅርስ ቦታ ነው። ዝም ብሎ ደፍሮ መጥቶ የኢትዮጵያን ኦርቶዶክስ ቤተክርስቲያን መሬቷን ነውረር ማለት ወንጀል ስለሆነ ሁላችሁ በአዲስ አበባ ያላችሁ ንቅናቄ አድርጋችሁ ቦታችንን ማክበር ስላለብን በተጠንቀቅ እንድትሰለፉ ነው መልእክት ላስተላልፍ ፈልገው ይስተል። እንግዲህ ሊቀርሳናት በጥል እሺ፣ ብፁዕ አባታችን እንዲሁም በመላው ዓለም የምትገኙ የተዋህዶ ልጆች ሁላችሁ በመምህር በኩረ ሰባኪያን እንደተገለጠው ይዞታችንን እናስከብር ነው። ከዚህ በፊት እንደምታውቁት የመስቀል አደባባይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ይዞታ እንደሆነ እያወቁ ነገር ግን እልህ በመጋባት ቦታን እንውረስ የኦርቶዶክስን ይዞታ እናስለቅቅ በማለት አሁንም ደግሞ በሌሎች እምነቶች አንዳንድ መልእክቶች እየደረሰን ያለው። ስለዚህ ሁላችሁም በመላው ዓለም ያላችሁ በሐሳብም በሚያስፈልገው ነገር በጸሎትም እያገዛችሁን ይዞታችን እንድናስከብር ነው። በአዲስ አበባና በኢትዮጵያ ያላችሁ አጠቃላይ በምንሰጣችሁ መመሪያ መሰረት ከቤተክርስቲያኗ ጋር በመነጋገር ከብፁዕ አባታችን ጋር ከብፁዓን ሊቃነ ጳጳሳት ጋር በመነጋገር ይሄን ነገር ወደ መፍትሄ ማምጣት ስላለብን ዝግጁ እንድትሆኑ በእግዚአብሔር ስም አደራ ለማለት ነው። እግዚአብሔር ይስጥልኝ። በተለይ የፌደራል ፖሊስ የጸጥታ ዘርፎች ጥንቃቄ ያስፈልጋል። እነሱ የሄዱበት ያለውን አደጋ ስለሆነ አገሪቷ ወደ ረብሻ ከመሄዷ በፊት ጸጥታ አስከባሪዎችን ይሄ በነገ ዕለት እናደርገዋለን የሚሉ ነገር ልታቆሙ ይገባቸዋል። ይሄ መልእክት ላስተላልፍ ፈልጋለሁ። ሽፋኑን ያደረጉት ምንድነው? በጦርነት ለተጎዱና ለተፈናቀሉ ወገኖች ገቢ ማሰባሰቢያ ነው ያሉት። ገቢ ማሰባሰብን ተፈናቀሉ ወገኖችን መርዳትን ሁላችንም የውዴታ ግዴታችን ነው። የተጎዱትን ማቋቋም፣ የታመሙትን ማሳከም፣ የተራቡትን ማብላት እንችላለን። ግን ይሄንን ሽፋን አድርጎ የተጎዱትን ለማብላት ብሎ ኦርቶዶክሳውያንን መጉዳት፣ የተፈናቀሉትን ለማቋቋም ብሎ ኦርቶዶክሳውያንን ግን ማድቀቅ፣ የተገፉትን ለማሰባሰብ ኦርቶዶክሳውያንን መበተን ግን ተገቢ አይደለም። ሌሎቹ እንዲድኑ ኦርቶዶክሳውያን መታመም የለብንም። የሚያሳዝነው ነገር የእብሪት፣ የትዕቢት፣ የማናለኝብኝነት፣ የጊዜው የተረኝነት